ወጥቶ ወደ ተስፋይቱ ምድር በኢያሱ አማካኝነት የገባው ያንን ሕዝብ አይተናል እና ያ ሕዝብ ደግሞ እንዴት እንደነበረ እንዴት እንደተመላለሰ ከነ ድካሙ ቢሆን አይተን እንደገና ደግሞ ከሱ ቀጥሎ የነበሩ አባቶችም በዘመናቸው ከነ ድካማቸው እንዲሆን እግዚአብሔርን እያመለኩ እንደኖሩ አይተናል። ከዚያ ቀጥሎ የመጣው ደግሞ ሌላ ትውልድ የተባለው ደግሞ ምን አይነት ባህሪ ነበረው የሚለውን በተለይም ሁለት ዋና ዋና ነገሮችን አይተናል። አንደኛ እግዚአብሔርን የማያውቅ ነበረ፣ የአባቶቹን አምላክ የማያውቅ ነበረ። እግዚአብሔር ማን ነው የሚለውን በትክክል ያላወቀ ያልተረዳ ነበር ብለናል። እንዲሁም ደግሞ ታሪክ የማያውቅ ነበረ። የትላንትናውን የምድረ በዳውን ታሪክ፣ የግብፁን ታሪክ፣ የአባቶቹ ያለፉበትን እግዚአብሔር በአባቶቹ ሕይወት የሰራውን ታሪክ የማያውቅ ትውልድ ነበር የሚለውን አይተናል። እንግዲህ ብዙ ጊዜ እንደሚባለው ትውልድ እንደ ጅረት ነው። እንግዲህ ይሄ ጅረት ምንጩ ከደፈረሰ ወደ ታች የሚወርደው ሁሉ የደፈረሰ ስለሚሆን የሚጠጣውም የደፈረሰ ይሆናል። ስለዚህ ከደፈረሰ ምንጭ የጠጣ የቀዳ ትውልድ ምናልባት እሱ የሚያስተላልፈው የደፈረሰ ነገር ነው እና ስለዚህ ትውልድ እንደ ጅረት ከሆነ ይህንን ጅረት እንዳይደፈርስ ቅብብሎሹን የማጥራት ነገር በደንብ ሊታሰብበት ይገባል ባይነኝ። ባለፈው እንዳልኳችሁ ዛሬ ሌላ ትውልድ እንዴት ይፈጠራል፣ ሌላ ትውልድ እንዴት ይነሳል በሚለው ከዚሁ ከቃሉ ሳንወጣ እንመለከታለን እና ሌላ ትውልድ እንዴት ነው የሚፈጠረው? እሱን ከማለት በፊት ግን በነገራችን ላይ ብዙ ጊዜ ሰዎች ስለ ትላንት ታሪክ ምን ያደርጋል፣ የትላንትናውን ብናውቅ ባናውቅ ታሪክ ነው፣ ያለፈ ነገር ነው፣ ምን ያደርጋል የሚል ብዙ ሰው ሲናገር እሰማለሁና እሱ ግን በጣም ስህተት እንደሆነ ላሰምርበት እፈልጋለሁ። ለምን መሰላችሁ? ስለ ትላንትናውን ታሪክ እንወቅ፣ የአባቶችን ታሪክ፣ የቤተ ክርስቲያንን ታሪክ እንወቅ ስንል ተራ ታሪክ አይደለም። የቤተ ክርስቲያን ታሪክ የእግዚአብሔር የሥራ ታሪክ ነው። የእምነት አባቶቻችን ታሪክ የምንለው የእግዚአብሔር የሥራ ታሪክ እንጂ ተረት አይደለም። ስለዚህ ለእምነት አባቶች ያለፉበትን ታሪክ፣ የቤተ ክርስቲያን ያለፈውን ታሪክ ለማወቅ ብሉይ ኪዳን ብንሄድ ለምሳሌ እግዚአብሔር የመረጣቸው ሰዎች የእግዚአብሔር ምርጥ የእግዚአብሔር ሕዝብ ታሪክ በጥንቃቄ ይነግረናል። ሙሉ ብሉይ ኪዳን ማለት ነው። ያ ማለት ደግሞ ተራ ታሪክ አይደለም፣ የእግዚአብሔር የሥራ ታሪክ ነው። የአዲስ ኪዳን የቤተ ክርስቲያንን ታሪክ በደንብ አድርገን ስናይ ተራ ታሪክ አይደለም፣ ተረትም አይደለም፣ የእግዚአብሔር የሥራ ታሪክ ስለሆነ ማለት ነው እና ይህንን ጠንቅቀን ካወቅን ባለፈው እንዳልኩትም ዛሬም የሚደግመው ቃል ቢኖር ያንን ጠንቅቀን ካወቅን የእግዚአብሔርን የሥራ ታሪክ ጠንቅቀን ካወቅን እንዳልኳችሁ መልሕቅ አለን ለዛሬ ሕይወታችን ማለት ነው እና ለነገም ደግሞ ኮምፓስ እንዳለን ሊሰመርበት ይገባል። እሺ እሱን ካልኩኝ ሌላ ትውልድ እንዴት ይነሳል? ሌላ ትውልድ እንዴት ይነሳል? እግዚአብሔርን የማያውቅ ትውልድ እንዴት ይነሳል? የትላንትናውን ታሪክ የማያውቅ የአባቶችን ታሪክ እግዚአብሔር የሰራውን ሥራ የማያውቅ ትውልድ እንዴት ይፈጠራል ይነሳል ካልን አንደኛ ቃሉን ችላ በማለት የእግዚአብሔርን ቃል ችላ በማለት ሌላ ትውልድ ይፈጠራል። ዘዳግም ምዕራፍ 4 ቁጥር 9 እስከ 10 በምንመለከትበት ጊዜ እግዚአብሔር ለሙሴ ያለው ነገር አለ። ሕዝቡን ጥራ፣ ሰብስብ አለው። ከዚያስ ቃሌን በትክክል ንገራቸው፣ አስተምራቸው፣ ለእነሱ ለራሳቸው፣ ለልጆቻቸው፣ ለልጅ ልጆቻቸው ቢያንስ ለ3 ትውልድ በዛ ስፍራ ይህንን ንገር፣ ይህንን እንዳይረሱ ለራሳቸው ቃሌን ንገራቸው ይላል። እነሱ ደግሞ ለልጆቻቸው እንዲናገሩ ለልጅ ልጆቻቸውም እንዲናገሩ ቃሌን በትክክል ሕዝቡን ሰብስብና ንገር ይለዋል። እንዲሁም ኢያሱ መጽሐፍ ደግሞ ምዕራፍ 1 ቁጥር 7 እስከ 8 ድረስ በምናይበት ሰዓት እንዲሁም እግዚአብሔር ለኢያሱ ይነግረዋል። ከዚህ ከቃሌ ወደ ግራም ወደ ቀኝም ፈቀቅ አትበል፣ ቃሌን ጠብቅ፣ ቃሉን ተከተል እያለ
እግዚአብሔር ለኢያሱ አሁንም አስጠንቅቆ ስለ እግዚአብሔር ቃል ከቃሉ ጋር ተጣበቅ እያለ እግዚአብሔር ለኢያሱ ሲነግረው እንመለከታለን። እንዲሁም መሳፍንት ምዕራፍ 2 ቁጥር 1 እስከ 3 ስንመለከት ደግሞ እግዚአብሔር ለሕዝቡ እንደዚህ ይላቸዋል። እኔ ኪዳኔን አላፈርስም፣ እኔ ኪዳን አምላክ ነኝ፣ ኪዳን ማፍረስ አይደለሁም። እኔ ቃል ኪዳኔን እጠብቃለሁ፣ እናንተ ግን አልጠብቃችሁም፣ እናንተ ግን አፈረሳችሁ፣ እናንተ ግን እሺ አላላችሁም። ስለዚህ ለሚያስጨንቋችሁ አሳልፌ ሰጣችኋለሁ ሲላቸው እንመለከታለን። ስለዚህ ይሄ እግዚአብሔር ቃሌን ጠብቁ፣ ችላ አትበሉ፣ ከቃሌ አትራቁ፣ ለቃሌ ትኩረት ስጡ ያላቸውን ነገር ቃሉን ችላ በማለታቸው ቃሉን እንደ ተራ ነገር በመቁጠራቸው ይህ ሕዝብ ወዴት አመራ? ሦስተኛው ትውልድ ላይ እንዳልነው ሌላ ትውልድ የሚባለው እግዚአብሔርን የማይፈራው ትውልድ፣ እግዚአብሔርን የማያውቀው፣ ስለ እግዚአብሔር ቢጠየቅ ምንም ሊመልስ የማይችል ሌላ ትውልድ ተነሳ፣ ቃሉን ችላ በማለት። ሌላ ትውልድ እንዴት ይነሳል? ሌላ ትውልድ መሪ ካጣ ሌላ ትውልድ ይነሳል። የሚመራው ካጣ፣ አቅጣጫ የሚያሳየው ካጣ፣ እንደዚህ አድርግ የሚለው የሚያስተምረው የሚያስተምረው ካጣ፣ መሪ ካጣ ሌላ ትውልድ ይነሳል። በሙሴ ዘመን እንዳየነው መጽሐፍ ቅዱሳችን ሙሴ ታሪክ ሲነግረን ሙሴ በትክክል ራሱ መሪ ስለነበረ አስተማሪ ስለነበረ ኢያሱን ቁጭ አድርጎ ሲመክር፣ አይዞ በርታ፣ ነገ ይህንን ሕዝብ አንተ ትመራለህ፣ ይህንን ሕዝብ ታስተምራለህ፣ ይህንን ሕዝብ ታወጣለህ፣ ታገባለህ፣ ስለዚህ አይዞ በርታ እያለ ሙሴን ሲያስተምር ሲመክር፣ ለሙሴ ሲጸልይ እንደነበረ የሙሴን ታሪክ አንድ በአንድ ማየት እንችላለን። እና ስለዚህ ሙሴ ያስተማረው ኢያሱ፣ ሙሴ የመከረው ኢያሱ፣ ሲጸልይለት የነበረው ኢያሱ ሙሴ ወደ አምላኩ ሲሄድ አምላኩ ሲወስደው ኢያሱ ተተካ። ከዚያስ ኢያሱም እያስተማረ እየመራ ሕዝቡ እግዚአብሔርን እያመለከ እግዚአብሔርን እየፈራ እያገለገለ ኖረ ይለናል። ኢያሱ ጋር ስንመጣ ግን አንድ ክፍተት ተፈጠረ። በትክክል ለይቶ በዘመኑ ሊመራ የሚችል ሊያስተምር የሚችል በሱ ቦታ ሙሴ እሱን እንደተካ አልተካም ይለናል። ኢያሱ ግን በህብረት ሽማግሌዎችን ሰብስቦ አደራ አለ። አደራ በህብረት የምንሰጠው ነገር አይደለም፣ አደራ የተቀበልነውን በግል የምንሰጠው ስለሆነ ማለት ነውና ስለዚህ ልክ ኢያሱ አደራ ያላቸው ሰዎች ኢያሱ አደራ ብሎናል እያሉ ያንን ጠብቀው ኖሩ። ግን የመሪው ሽግግር ድልድይ ስለተሰበረ ያ በኢያሱ ዘመን የነበረው በሙሴ ዘመን የመጣው ሽግግር ሊተላለፍ አልቻለም። እግዚአብሔር ድልድይ የምንጠግን ሰዎች፣ ድልድይ የምንሰራ ሰዎች እንጂ ድልድይ ሰባሪ ትውልድ እንዳንሆን ጌታ ይርዳን ማለት ፈልጋለሁና በነዛ በኢያሱ በኋላ በመጡ አባቶች በኋላ ድልድይ ተሰበረ። ጤናማ የትውልድ ሽግግር ድልድይ ተሰበረ። እግዚአብሔርን የመፍራት ድልድይ ተሰበረ። እግዚአብሔርን የማወቅ እግዚአብሔርን የማምለክ ድልድይ ተሰበረና ሌላ ትውልድ የሚባለው ተነሳ። መሪ ትልቅ ዋጋ አለው። በዓለማዊ ታሪክም ስንነሳ ስናይ መሪ ትልቅ ዋጋ አለው። በቤተ ክርስቲያን ታሪክም ስንነሳ መሪ ትልቅ ዋጋ አለው። ዛሬም በዘመናችን ማለት ነው ለቤተ ክርስቲያን ለወንጌል ዋጋ የሚከፍሉ መሪዎች በሚኖሩበት ሰዓት ቤተ ክርስቲያን በትክክል ስራዋን ትሰራለች፣ በትክክል ትሄዳለች። ግን ምናልባት የስም መሪ እያልኳችሁ አይደለም። የስም መሪ ሞልቷል። ዛሬም ሌላም ጊዜ ሞልቶ ሊሆን ይችላል። ግን ትክክለኛ እግዚአብሔራዊ መሪ በሚጠፋበት ሰዓት ትውልድ ግራ ይገባዋል፣ ይደበላልቃል፣ ሃይባይ ይጠፋል፣ አቅጣጫ የሚያሳይ ይጠፋል። እና ሌላ ትውልድ እንዴት ይነሳል? ጤናማ መሪዎች ሲጠፉ ሌላ ትውልድ ይነሳል። ሶስተኛው ሌላ ትውልድ እንዴት ይነሳል? በዘመኑ ያለው ሕዝብ ኃላፊነቱን እንደሚገባ ካልተወጣ ሌላ ትውልድ ይነሳል። በዚያ ዘመን የነበረው ትውልድ በትክክል አደራ የተባለው ትውልድ፣ ወንጌል የሰማው ትውልድ ወይም ደግሞ ቃሉን የተማረው ትውልድ
በአግባቡ የራሱን ህይወት ካልኖረ በአግባቡ ካልተወጣ ትውልድ ክስረት ይገጥመዋል። ስለዚህ ከሱ በኋላ የሚመጣው ትውልድ ከቀድሞ አባቶቹ ከፊቱ ከነበሩ አባቶቹ የሚማረው ነገር የወረሰው ነገር ስለማይኖር ሌላ ትውልድ አቅጣጫ የሳተ ትውልድ መንገድ የሳተ ትውልድ ወዴት እንደሚሄድ የማያውቅ ከየት እንደመጣ የማያውቅ ትውልድ ይፈጠራል። ልክ በመሳፍንት ዘመን እንደ ተፈጠረው ማለት ነው። ስለዚህ አሁንም ላለው በተለይም በዚህ ዘመን ያለን እኛ ከፊታችን ላለው ትውልድ ሳናውቅም ቢሆን በማወቅ ትውልድ ገዳይ እንዳንሆን ትውልድ እንዳንገድል ራሳችንን በደንብ እንድንመለከት ዞር ብለን በደንብ እንድንመለከት የእግዚአብሔርን የሥራ ታሪክ በደንብ እንድናውቅ ላሳስባችሁ ፈልጋለሁ። አንድ ጊዜ ያነበብኩትን አንድ ታሪክ ላጋራችሁና ከዚህ በፊት አንድ ቻይናዊ ታሞ ሆስፒታል ተኝቶ ነበር እና ካነበብኩት ነው መነግራችሁ። ታሞ ሆስፒታል ተኝቶ ነበርና የዚህ የታማሚው ቻይናዊው ሰውዬ ደግሞ ቋንቋ የማይችል ሌላ ጓደኛ ቻይንኛ የማይችል ሌላ ጓደኛ ነበረውና ሆስፒታል በተኛበት ይሄ ሰው እርሱን ሊጠይቅ ወደ ሆስፒታል ይሄዳል እና እርሱ ወደ ተኛበት ኦክሲጅን ወደ ተገጠመለት አልጋ ተጠግቶ ጎንበስ በማለት በእጅ ሰላምታ ሰጠውና እንዴት ነህ ብሎ ጠየቀው። ከዚያ ልክ እሱ እጁን እያሳየው ሰላም እያለው ጠይቀዋልና ቻይናዊው ደግሞ በደከመ ንግግር እንደዚህ ይለዋል በቻይንኛ ማለት ነውና ያንግ ቂጓን ይለዋል በቻይንኛ። ይሄ ሰው ምን እንደሚል ግራ ገባውና ምን እያለኝ ነው? ምን እየተናገረኝ ነው? አልገባውም ምን እንደሚለው ማለት ነውና ልክ ያንን ቃል ያንግ ቂጓን የሚለውን ደጋግሞ እየተናገረ ይህ ጓደኛው እዛው አጠገቡ እንዳለ ነፍሱ ወጣች። በሁለተኛው ቀን ይህ ጓደኛ ቻይናዊው የተናገረው የመጨረሻ ቃል ምን ይሆን? ኑዛዜ ይሁን? ያኔ ሲሞት ለኔ የተናገረኝ ምን ይሁን? ምናልባት ኑዛዜ ሆነ። እስኪ ትርጉሙ ማስተርጎም አለብኝ ማወቅ አለብኝ አለና ያንግ ቂጓን ምን ማለት ነው ብሎ ቻይንኛ የሚያውቁ ሰዎች ይጠይቃቸዋል። ምን ማለት ነው ትርጉሙ ሲላቸው እንደዚህ አሉት፣ ኦክሲጅን በሚያስተላልፍልኝ ቱቦ ላይ ቆምክበት እኮ እግርህን አንሳ። you are standing on my oxygen tube። ቆምክብኝ፣ ኦክሲጅን በሚያስተላልፈው ቱቦ ላይ ቆመህብኛል እኮ። ደጋግሞ እሱ ነበረ ኦክሲጅን እንዳይተላለፍ አደረክ ይለው ነበረ። ከዚያም ሰውየው እርሱ ቻይናዊውን ሳያውቅ እንደገደለው ተረድቶ በጣም አዘነ ይባላል። ምናልባት በተለይም በዚህ ዘመን ያለን ትውልዶች በማወቅም ይሁን ባለማወቅ ለምናደርገው ጥፋት ለምናደርገው ስህተት ሁሉ ለሚመጣው ትውልድ የምናስተላልፈው እንደሆነ በጣም ልናውቅ ልናሰላስል ልናስብ ይገባል። ምክንያቱም የትላንትናውን ካላወቅን የእግዚአብሔርን የሥራ ታሪክ ካላወቅን የአሁኑን ዘመን ሁኔታ ደግሞ በጥንቃቄ ዘመኑን ማወቅ ካልቻለን መዋጀት ካልቻለን ምናልባት የነገው ትውልድ ገዳይ ልንሆን እንችላለን። ምን ማለት ነው? ነገ ሌላ ትውልድ ከተነሳ የነገ ትውልድ ምንገድል እኛ ስለሆንን በትክክል የትላንትናውን የእግዚአብሔር የሥራ ታሪክ ጠንቅቀን በማወቅ አሁንም ዘመኑን በመዋጀት ነገ ደግሞ ሌላ ትውልድ ሳይሆን ትክክለኛ አደራ ተረካቢ አደራ የሚያስቀጥል ትውልድ እንዲኖር ከፈለግን ዛሬ ጤናማ ድልድይ ለመገንባት ጤናማ ድልድይ የትውልድ ድልድይ ለመስራት እንድናሰላስል እንድናስብ እንድንጸልይ ቃሉን በጥንቃቄ እንድናውቅ አደራ ማለት ፈልጋለሁ። ታዲያ ይሄ ቃሉን ችላ ያለው ሌላ ትውልድ የተባለው ይሄ መሪ ያጣው አስተማሪ ያጣው ሃይባይ ያጣው ትውልድ በዘመኑ ኃላፊነቱ ያልተወጣው
ካለመወጣቱ የተነሳ የመጣው ትውልድ ምን አይነት ተግባር ውስጥ ነበር ስንል መረን የወጣ ትውልድ ነበር። ይሄ ሌላ ትውልድ የተባለ መረን የወጣ ምን ማለት ነው? እያንዳንዱ ያሻውን የሚያደርግ ስርዓት አልባ፣ መደማመጥ የሌለበት፣ መከባበር የሌለበት፣ በነፃነት ሽፋን ልቅነት የተሞላበት። በተለይ ትዝላችኋል ወንድማችን ደረጀ ከበደ ይሄ እስላም የአምልኮ ነፃነት የሚል መዝሙር የዘመረውን ማለት ነውና በነፃነት ሰበብ በአምልኮ የመጣው መዘዝ በትክክል ስርዓት የሌለበት። ምክንያቱም ያኔ ይሄ ሌላ ትውልድ የነበረው መጀመሪያ ለምን ፋነነ? ባለፈው ሳምንት እንዳነሳ ነው ከድል በኋላ እግዚአብሔር ቃል ኪዳኑን ከፈጸመለት በኋላ ከአሸናፊነት በኋላ ከውርስ በኋላ እግዚአብሔር የተናገራቸውን ያንን ከነዓንን ከወረሱ በኋላ ካሸነፉ በኋላ እንዲህ በደስታ አምላካቸውን እያመለኩ መኖር ሲገባቸው እንዴት ወደዛ ገቡ ስንል ከባርነት የወጣ ሕዝብ ነው። ከጭቆና የተላቀቀ ሕዝብ ነው። ለረጅም ዘመን አባቶቻቸው በጭቆና ውስጥ የኖሩ ሕዝቦች ናቸው። የአባቶቻቸውን ጭቆና ያላወቁ፣ በመሃል ላይ የታሪክ ስብራት ድልድይ የተሰበረባቸው ናቸው እነዚህ ሕዝቦች። ምናልባት የትላንትናውን ቢያውቁ እንደዚህ አይሆኑም ነበርና ደግሜም እንዳልኩት ባለፈው ሳምንት ማለት ነው እኛም ትላንትና አባቶቻችን ከብዙ ጭንቀት፣ ከብዙ ሸክም፣ ከብዙ ከአጋንንት ቀንበር የወጡ ስለሆኑ የትላንት እግዚአብሔር በእነሱ የሰራውን የእግዚአብሔርን የሥራ ታሪክ በደንብ ጠንቅቀን ካወቅን ዛሬም ደግሞ እንዴት መኖር እንዳለብን እንዳሻን አንኖርም። በትክክል እንዴት ነው መኖር ያለብን የሚለውን ዘመኑን መዋጀት ስለምንችል ማለት ነው። እና ያ ትውልድ እንዲህ መመላለሱ ምን ሆነ ስትሉ ኃጢአትን የሚዳፈር ትውልድ ነበረ። ኃጢአትን ይዳፈራል። ይሄ እግዚአብሔር ይቆጣል፣ እግዚአብሔር አያስደስትም፣ እርም ነው አይደል? በቀላሉ ኃጢአትን ይዳፈራሉ። ለምን? በፊቱ መልካም መስሎ የታየውን ሁሉ ያደርግ ነበር። ኃጢአትን የሚዳፈር ትውልድ ነበረ። ሌላስ ከዓለማዊነት ጋር የተቀላቀለ ነበረ። ከዓለማዊነት ጋር የተቀላቀለ እንደነበረ ምክንያቱም ምዕራፍ 2 ከቁጥር 6 እስከ ምዕራፍ 3 ቁጥር 7 ስታነቡ ማለት ነውና ከዓለማውያን ጋር ድብልቅ ጋብቻ መሰረቱ። በጣዖቶቻቸው የነሱን ጣዖት በማምለክ ተደበላለቁ፣ በጋብቻ ተደባለቁ። ድብልቅ ጋብቻ ከዓለማውያን ጋር ማለት ነውና የእግዚአብሔር ሕዝብ ካልሆኑት ጋር ዛሬም በዘመናችን አለ። ምን ችግር አለ ባያምንስ? ጸባዩ ከተመቸ እንዲህ የሚባል በወጣቶች ዘንድ ማለት ነውና ከተጋባን በኋላ ያምናል። ምን ችግር አለ? እንደዚህ ቢሆንስ እንደዛ ባይሆንስ አይባልም። የእግዚአብሔር ቃል እንደዛ አይነግረንም። ምክንያቱም ከማያምን ጋር ምናልባት ቃሉ ቀጥታ ለጋብቻ እንኳን የተጻፈ ባይሆንም ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 14 ላይ ስንመለከት ከማያምን ጋር በማይመች አካሄድ አትጠመድ ይላል። በአዲስ ኪዳን ቀጥታ ለጋብቻ የተሰጠ ቃል ትምህርት እንኳን ባይሆን ተገቢ ያልሆነ አካሄድ ከማያምን ጋር በጋብቻም ከዓለማውያን ጋር መጣመድ በተለይ ለምትሰሙ ለብዙ ወጣቶች ይህንን በትክክል አስረግጬ ልናገር እፈልጋለሁ። እግዚአብሔር አይወድም ከማያምን ጋር በማይመች አካሄድ በጋብቻ መጣመር። በብሉይ ኪዳንም እግዚአብሔር ከአሕዛቦች ጋር ከማያምኑ ጋር ይቅርታ ከዓለማውያን ጋር የእግዚአብሔር ሕዝብ ካልሆኑት ጋር በጋብቻ እንዳይደባለቁ እግዚአብሔር አስጠንቅቆ ነግሯቸዋል። እነዚህ ሰዎች ግን ተደባለቁ። ለምን? ኃጢአትን በቀላሉ መዳፈር ተጀመረ። ምን ችግር አለው ወደሚባልበት ዛሬም ብዙ መዳፈር አለ በዚህ ዘመን። ምን ችግር አለው ይባላል በጋብቻ ስም ማለት ነው። እና ስለዚህ ብዙዎች በዚህ መንገድ ደግሞ ወደ ስህተት እየሄዱ እንዳለ እየተገነዘብን ነውና ይሄ ምን ችግር አለ የሚባለው ወደ ብዙ ችግር ስለሚከት ይሄንን ኃጢአትን መዳፈርም ስለሆነ ጥንቃቄ ልናደርግ ያስፈልጋል። ታዲያ ይህ ሕዝብ እግዚአብሔር ለዘራፊዎች አሳልፎ ሰጠው ይላል። በውጊያ መሸነፍ ሆነ። ይዋጋሉ፣ ይሸነፋሉ።
ምክንያቱም መጽሐፉ ራሱ ሙሉን ስናነብ የእግዚአብሔር ሕዝብ ከእግዚአብሔር ጋር ሲሆን አሸናፊ ነው፣ ያሸንፋል፣ የድል ሕዝብ ነው፣ ጠላቱን ያሸንፋል። ይሄ የመሳፍንት መጽሐፍ እሱን ይነግረናል። ወደ እግዚአብሔር ሲመለሱ እግዚአብሔር ድልን ይሰጣቸዋል። መሳፍንትን ያስነሳና አሸናፊዎች ናቸው ወደ እግዚአብሔር በሚመለሱበት ሰዓት። ከእግዚአብሔር ሲርቁ ግን ተሸናፊዎች ናቸው። የሽንፈት ሕይወት ውስጥ፣ የብዝበዛ ሕይወት ውስጥ፣ የጭቆና ሕይወት ውስጥ፣ ሰላም የማጣት ሕይወት ውስጥ ይገባሉ። ይሄንን ሁሉ ውጤት በዘመናቸው አዩ። ይሄ ሕዝብ ማለት ነው። ስለዚህ ዛሬም የእግዚአብሔር ሕዝቦች ወንድሞቼና እህቶቼ፣ የእግዚአብሔር ሕዝብ በዘመናት ሁሉ ከእግዚአብሔር ጋር በሚሆንበት ጊዜ የአሸናፊነት ሕይወት፣ የድል ሕይወት ይመራል እንጂ ተሸናፊ አይሆንም። ሰላም በማጣት በጭንቀት ውስጥ አይሆንም። በየትኛውም ውስጥ ቢሆን አምላኩ እግዚአብሔር ከእሱ ጋር ስለሆነ በውጊያ አሸናፊ ነው። ለዘራፊዎች ተላልፎ አይሰጥም። ጠላቶቹ ተላልፈው ይሰጡታል እንጂ ኃጢአትን አይዳፈርም። በኃጢአት ፊት ይከብዳል እንጂ አይቀልም። ከእግዚአብሔር ጋር በሚሆንበት ሰዓት ስለዚህ ቆም ብለን ልናስብ ያስፈልጋል፣ ዛሬም ማለት ነው። ስለዚህ እንግዲህ ዛሬስ ወደኛ ዘመን ባለፈው ላልኳችሁ በተለይ የኛ ምድር ብዙዎቻችን ወደ ተወለድንበት አካባቢ ያለው የወንጌል ታሪክ ምን ይመስላል የሚለውን ባለፈው እንደነገርኳችሁ በሶስት ከፍለን ለማየት እንሞክራለን። ለዛሬ ግን ከዚህ ማለፍ አልችልም። ምናልባት ጌታ ቢፈቅድና ጊዜው ካገኘን ድሉን ካገኘን በሚቀጥለው ሳምንት ደግሞ የኛ ምድር የቤተ ክርስቲያን ታሪክ፣ የእግዚአብሔር የሥራ ታሪክ በዘመናችን በእኛ ምድር ላይ ማለት ነውና እግዚአብሔር ስራውን የሰራበት የኛ ምድር የእግዚአብሔር የሥራ ታሪክ፣ የኛ ምድር የወንጌል ታሪክ፣ የኛ ምድር የቤተ ክርስቲያን ታሪክ ደግሞ በሚቻለው መጠን በሶስት መንገድ ከፍለን ለማየት እንሞክርና ከዚያ በኋላ ደግሞ ይሄም ትውልድ ይሄ የአባቶችን የወንጌል ታሪክ የእግዚአብሔርን የሥራ ታሪክ እንዴት ነው ማስቀጠል ያለበት? እንዴት ነው ድልድይ መስራት ያለበት? እንዴት ነው ድልድይ እንዳይሰበር ጤናማ ትውልድ ሽግግር ማድረግ ያለበት የሚለውን አይተን በሚቀጥለው ሳምንት እንደ ጌታ ፈቃድ እንጨርሳለን ብዬ አስባለሁ። አሁን ስለ ቃሉ እንጸልይና እንጨርሳለን። እግዚአብሔር አምላካችን ሆይ እናመሰግንሃለን ስለዚህ ትውልድ፣ እናመሰግንሃለን ስለ ሥራህ፣ እናመሰግንሃለን በአባቶቻችን ሕይወት ስለሰራኸው፣ ባለፈው ዘመን ስለሰራኸው ደግሞ በእኛ እጅ ስለደረሰ ስለዚህ ክቡር ቃልህ ያንተን የሥራ ታሪክ ደግሞ እንድናውቅ ቃልህ እኛ ጋር ስለደረሰ ይህ ቃል ደግሞ እኛ ጋር እንዲደርስ ለተጠቀምክባቸው አባቶች፣ ስለ እምነት አባቶች በቀላል አልደረሰም። እግዚአብሔር ሆይ ይህ ቃል እኛ ጋር ብዙ አባቶች መስዋዕትነት ከፍለው የሕይወት ዋጋ ከፍለው የንብረት ዋጋ ከፍለው እግዚአብሔር አምላክ ሆይ ወደኛ ደርሰዋል። ባለፉት ዘመናት ስለተጠቀምክባቸው አባቶች ይህንን ክቡር ወንጌል ክቡር ቃል እኛ ጋር እንዲደርስ ስለሰራህባቸው ስራህን ስለገለጥክባቸው አባቶቻችን ዛሬም እናመሰግንሃለን፣ እናከብረሃለን። ዛሬም ሕያዋን ምስክሮች አሉ በዘመናችን። ወደ አንተም ደግሞ የተሰበሰቡ ታሪካቸውን የምናውቅ አባቶች አሉ። ስለ እነዚህ ሁሉ እጅግ አድርገን እናመሰግንሃለን። ክብር ለስም ይሁን። አንተ የኪዳን አምላክ ነህ። ኪዳንን የምታፈርስ አምላክ አይደለህም። እኛ ባንታመን እንኳን አንተ ታማኝ ነህ። ለዘላለም ማንነትህም ባህሪህም ታማኝነት ስለሆነ ስለ ታማኝነትህ ስለ ኪዳንህ እጅግ አድርገን እናመሰግንሃለን። ደግሞ እኛ ማነን? ከእኛ ከታናናሾች ጋር ኪዳን ገብተን እኔ ኪዳንን እጠብቃለሁ፣ ኪዳንን አላፈርስም፣ የኪዳን አምላክ ነኝ ስትለን
ራሳችንን እንቃለን። አንተ ታላቅ አምላክ ሆነ ከእኛ ከምናምንቶች ከትንሾች ጋር ኪዳን ስለገባ ስምህ ለዘላለም የተባረከ ይሁን። አቤቱ አምላካችን እግዚአብሔር ሆይ ደግሞ እንለምንሃለን። እኛም በዘመናችን ጌታ ሆይ ኪዳንን ጠብቀው እንደኖሩ እንደ አባቶቻችንም አንተን አስከብረው እንደኖሩ እንደ አባቶቻችንም ለትውልድ መልካም የሆነ ድልድይ ሰርተው እንዳለፉ አባቶቻችንም እኛም ከፊታችን ላለው ትውልድ ለሚጠብቀን ትውልድ ከኛ አደራ ሊረከብ ለተዘጋጀው ትውልድ ጌታ ሆይ አንተን ሳንሸራርፍ ሳንሸቃቅጥ ወንጌልን ሳንደበላልቅ ወንጌልን ከሸቀጥ ጋር ሳናቀላቅል ንጹሑን ወንጌል እንደተቀበልን በታማኝነት በጽድቅ እንድናስተላልፍ አባት ሆይ ዛሬም ጸጋህ እንዲበዛልን በጸጋ ላይ ያንተ ጸጋ እንድጨመር እንድታስጨክነን ጌታ ሆይ ተለይተን ለትውልድ ጌታ ሆይ አንተን ማስተላለፍ አንተን አሳይተን እንድናልፍ እንድትረዳን በኢየሱስ ክርስቶስ ስም እንጸልያለን። ጌታ ሆይ ጸልያለሁ መደበላለቅ ከሌለብን ጋር እንዳንደበላለቅ ጌታ ሆይ ዛሬም ለዚህ ትውልድ በዚህ ትውልድ ፊት የሚወጡ ጌታ ሆይ ከአንተ ዘንድ የሆኑ ጤናማ ጌታ ሆይ የቤተ ክርስቲያን መሪዎችን ለትውልዱ እንድታስነሳ ጌታ ሆይ ትውልድን የሚሰበስቡ እግዚአብሔር አምላክ ሆይ የትውልድ ክፍተት እንዳይፈጠርብን ዛሬም ጌታ ሆይ አባቶችን የሚሰማ መሪውን የሚሰማ ጌታ ሆይ ትውልድ እንዲሆን በኢየሱስ ክርስቶስ ስም ጸልያለሁ። ደግሞም ጌታ ሆይ ስለዚህ የሰጠህን ስላለን ትውልድ እጅግ አድርገን እንባርካለን። ለዚህ ትውልድም ደግሞ እናምናለን ጌታ ሆይ አባቶችን ስለምታስነሳ እያስነሳም ስላለ መሪዎችን ስለምታስነሳ እያስነሳም ስላለ ደግሞም ጌታ ሆይ አሁን መሪዎቹን አባቶችን ጌታ ሆይ የሚሰማ የሚታዘዝም ትውልድ ደግሞ ስላለ እጅግ አድርጌ እባርካለሁ። ጌታ ሆይ ዘመናችንን ባርክልን፣ ከክፉ ሁሉ ጠብቀን። ይህ ትውልድ በኢየሱስም ከክፉ የጥበቅ ተለይቶ መኖር ይሁንለት። እግዚአብሔር አምላክ ሆይ በመውጣቱ በመግባቱ ለአንተ ተለይቶ እግዚአብሔር ሆይ መነካካት ከሌለበት መደበላለቅ ከሌለበት መጋባት ከሌለበት መያያዝ ከሌለበት ተለይቶ ጌታ ሆይ ከዚህ ማለፍ አልችልም ብሎ መሄድ መውጣት መግባት እንዲችል ጌታ ሆይ ያንተ ጸጋ ዕለት ዕለት እንዲበዛለት ጌታ ሆይ ዕለት ዕለት ወደ ቃልህ የሚሮጥ ቃልህን ችላ የማይል ቃልህን የማይጥል ትውልድ እንዲሆን ለቃልህ አክብሮት ያለው ትውልድ እንዲሆን ሁል ጊዜ ጌታ ሆይ በቃልህ ጥማት ውስጥ የገባ እግዚአብሔር ሆይ ትውልድ እንዲሆን ጸልያለሁ። ስለ ሁሉ እናመሰግንሃለን። ምሽታችንን ባርክልን በጌታ በኢየሱስ ክርስቶስ ስም።